በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። እንኳን ለታላቁ አብይ ጾም ሶስተኛ ሳምንት ለምኩራብ በሰላም አደረሳችሁ አደረሰን። በዚህ ዕለት እንደሚታወቀው ምኩራብ ማለት ኮረበ፣ ሰራ፣ አነጸ፣ አመለከ ከሚለው ስርወ ግስ የወጣ ሲሆን ምኩራብ ማለት መስገጃ፣ መማፀኛ፣ ቤተ ጸሎት፣ ታላቅ የአምልኮት አዳራሽ ነው። አንድም ምኩራብ ከፍ ያለ ኮረብታማ ህንፃ ማለት ነው። ብዙውን ጊዜ የአይሁድ አብያተ ጸሎት የሚታነጹት ከፍ ባለ ኮረብታ ስለነበር ምኩራብ የከፍታ ቦታ ምሳሌ ሆኖ ይነገራል። አይሁድም ቤተ መቅደሳቸውን ከኢየሩሳሌም ውጭ እንዲታነጽ አይፈቅዱም፣ በሕጋቸውም የተከለከለ ነው። ያውም የሚፈቀደው አንድ ብቻ በዓመት 3 ጊዜ ታላላቅ ብሔራዊ በዓላት ያከብሩበታል። እነዚህም በዓለ ነአት፣ በዓለ ፋሲካ፣ በዓለ ሰዊትና በዓለ መጸለት ናቸው። ምኩራብ ግን በምድረ እስራኤል እንዳስፈላጊነቱ በየቦታው ሊታነጽ ይችላል። ስለዚህም በመላው ምድር እስራኤል 46 ምኩራባት እንደነበሩት ሊቃውንት ይናገራሉ። 10ሩ የጎለመሱ ወንዶች ሲገኙ ምኩራቡን መስራት ይፈቀድላቸው ነበር። ምኩራብ ግን ትንሽ ወይም ትልቅ ሊሆን ይችላል። መብራቶቹ የሚበሩበት፣ መጽሐፍቱ የሚነበቡበት ከፍ ያለ መድረክ አለው። እንዲሁም ሌዋውያን ካህናት እንደየማዕረጋቸው የሚቀመጡበት የክብር ቦታ ነበራቸው። ጌታችን ለደቀ መዛሙርቱ ከፈሪሳውያን የግብዝ ሕይወት እንዲርቁ ባስጠነቀቀበት አንቀጽ ላይ እነርሱ በምኩራብ ወንበር፣ በገበያም ሰላምታም መምህር ሆይ ተብለው እንዲጠሩ ይወዳሉ። እናንተ ግን መምህር ተብላችሁ